ገባ በ85 ሚሊዮን ፓውንድ እየገረፉ ማቲያስ ፈርናንዴዝ ቱ ቶተናም ሂር ዊ ጎ ማን ነው ማንቸስተር ማን ነው የሚቀማኝ እኔ ቀምቶኛ ቃል ዋንጫም ቀማሁት እንደገና ተጫዋችም ቀማሁት አለቀ ማቲያስ ፈርናንዴዝ ቱ ቶተናም ሂር ዊ ጎ አለቀ በብር እየገረፍኩ ነማስገባው የፈለከውን ቀጣይ ቶናሊ ተገባለ ቀጣይ ከቶተናም የሚቀር የለም አለቀ በቃ ገንዘብ ይኑር አለቀ ቺስታ አንተ እከካም ነህ አንተ ቶተናም አልሄድም ማቲያስ ፈርናንዴዝ ትርፉ ምን እንደሆነ ታውቃለህ ፈርናንዴዝ በተባለ ቁጥር የትኛው እያሉ በጠየቁ ነው የቀለለልን በ85 ቶተናም ሰው ዩናይትድን የሚያል ሀያል ቲም እየፈለገ አንተ የእከክ ጭላፊ ቶተናም ደና ቡድን አትሄድም አንድ በል ሰይፈ ይሄን ተቸገርልኝ በለው የታባ ማቲያስ ፈርናንዴዝ ቱ ቶተናም ሆትስፐርስ ሂር ዊ ጎ ይላል ግርጣት አባቴ ወይኔ አባቴ ሰር አሌክስ ፈርጉሰን ታክስ ወፍ ካሁን በኋላ በቃ ወፍ አሁን መጥቶ ምን ብላችሁ እንደምትሰክሱ ነው መስማት ፈልገው እኛ መክፈል አንፈልግም ምናምና ድሮ ምን በብር ፊሊን እየተገረፍኩ ምናምን በጥራዝ ብር ምናምን ተፎክራል ነበር እንዴ አባቴ አምና ብራያን ምቦሞን የወሰርክበት ያለ ቻምፒየንስ ሊግ ብራያን ምቦሞን የወሰርክበት ሰውዬ አሁን 85 ጋራንቲድ ከፍሎ አንተ መክፈል ማትችለውን ገንዘብ ከፍሎ ለሬሌጌሽን ባትል ይሄ ልጅ አመጣው ማለት ነው ገባህ አንተ ቻምፒየንስ ሊግ ያለህ ማለት ነው በእናታችሁ ለማንቸ የ100 ብር ቻሌንጅ እናዘጋጅላት ክለባችሁ በስተመጨረሻም ትንሽ መሆኑን አምኗል አባቴ አሁን እናንተ እስክትቀበሉት ብቻ ነው ገባህ አላወጣም አያዋጣኝም ተወደደብኝ እያለ ከአዘርባይጃን ከኢኳዶር ምናምን ይሰበስብልሃል ማለት ነው በአካዳሚ ልጅ እኛ ኮዳችን እየከፈልን ስለነበር አሁን እዳስ አትከፍል ዳት ሆናለ አራጣ በቃ ደረሰ ማለት ነው አራጣ ደረሰ ትወረሳለህ ገና ማለት ገባህ አይደል የሌሎቹን ግርጣትም ራሱ እንደውም ቪዲዮ ተሰራላችኋል ሁላችሁም ማለት ገባሽ አይደል ሁለት ሰው ብቻ አሁን ሰላም ሆኖ እየተራመደ ያለው ማለት ነው እነሱ እኔና እሱን ደግሞ ኔክስት ሲዝን እንገናኛለን እሺ ወንድማችን ግርጣት ኤፍሲ እያለ ነው ማቲያስ ፈርናንዴዝን እንግዲህ ቶተናም አስፈረመው በየሰራው ቪዲዮ ላይ ነው ማለት ነው እና ይሄ ግርጣት እንዳልሆነ እስኪ እንደው በተቻለ ለማስረዳት ልሞክር ይሄ ዩናይትድ ለዚህ ተጫዋች ስታንዳርድ አስቀምጧል አሁን ለዩናይትድ የሚከተለው ፖሊሲ ነው በፊት ላይ እኮኛ ከሲቲ ጋር ለተያይዞ ምናምን ዝም ብሎ ወይ ደጋፊውን አፍ ለማስያዝ ነው ታስታውሳላችሁ ልክ ለምሳሌ እንደ ሃሪ ማጉዌር አይነት ፊርማ ሲቲ በጣም ይፈልገው ነበር ግን ለሃሪ ማጉዌር ያስቀመጠው ስኬል አለ ከዛ ከፍ ካለ አይገዛውም ማለት ነው ሲቲ ፖሊሲ ነበር ዩናይትድ ደግሞ በቃ ደጋፊውንም ዝም ለማስፋልና ሰዎቹ ያን ሁሉ ብር አውጥተው ምናል ሃሪ ማጉዌራውን ያ ገንዘብ ያወጣል አያወጣም ምንም ጥያቄ የለውም አያወጣም ግን ከሲቲ ጋር ፉክክር ውስጥ ገቡ ብዙ ብር አቀረበና ገዛው ማለት ነው ያንን ተጫዋች እና ያ ማለት መገርጣት አይደለም ለማለት ነው አሁን በተመሳሳይ እንግዲህ ዩናይትድ ለማቲያስ ፈርናንዴዝ ያስቀመጠው ስታንዳርድ ያን ነው ከ60 እስከ 65 ገዛዋለሁ ነው ይሄንን ተጫዋች ፉክክር ውስጥ ነበሩ ቶትንሃም መጣና 85 ሚሊዮን ፓውንድ ከፈለ ማለት ነው ቀጥታ 85 ሚሊዮን ፓውንድ ከፈለ በቃ ዩናይትድ እኮ ሌላ ሚድፊልደር ማይት ጀመረ ላይክ 85 ሚሊዮን ፓውንድ ደግሞ እውነቱን አውራ ከተባለ አይገባውም ማለት ነው ሶ ይሄ ግርጣት አይደለም ለማለት ነው እንዴት ነው ግን ከስንት አይነት ሰው ጋር እኔ ቲክቶክ እኮ እንደ ኦቨርኦል ይገባዋል 85 ሚሊዮን ፓውንድ የሰው ይገባዋል ብንል እንኳን እኛ ላይክ ገርጥተን ምናምን ሳይሆን እኛ ነን በኢኒዮስ ማዘን ያለብን ለምንድን ነው ያንን ገንዘብ ያላቀረበው ብለን እንጂ ግርጣት እንደዚህ ግርጣት ስለ ግርጣት ቪዲዮ ይሰራ በል ኮሜንት ላይና እነ ሊቨርፑል ምናምን እንደ አዳም የገረጣችሁን ማለት ነው አልፈልግም በተጫዋቹ አልፈልግም ተብላ የገረጣችሁን ቁጭ አርገን ቪዲዮ አያልቅም ነው ቪዲዮም ለሊግሙ እነሱ ናቸው ግርጣት የሚባሉት ማለት እንደዚህ አይነት ግርጣት አይደለም ለማለት ነው የሚቻለው ይቅርታ ክብራትና ክብራን ሰበር የግርጣት መረጃ በማን አለብኝነት ተነሳስታ ኤሊየት አንደርሰንን አስፈርማለሁ ስትል የነበረችው ትርፌ ወይ ማስፈረም እሱ ወደ ሲቲ የሄደባት ሲሆን በሁለተኛ አማራጭነት ይዛው አስፈርመዋለሁ ቶትንሃምማ ከኔ ላይ ተጫዋች አትነጥቅም ስትል የነበረችው ትርፌ ድጋሚ ገረጣች ኮንግራጀማ
እንኳን ለግርጣታሞች ቀን አበቃችሁ ለማለት ኮፒ ሊንክ ሼር አድርጋችሁ እናንተ ኮፒ ሊንክ ሼር ላክለት። እናም የዘንድሮ የግርጣቱን እንግዲህ ዓለም በበላይነት እየመራች የምትገኘው ትርፍ እየሰጠውን በሁለተኝነት ደግሞ ሊቨርፑል ይካተናል። እንግዲህ ዲዮማንዴ እንዳገረጣው ታውቃላችሁ። በጣም ያሳዝናል። እኔ ማንን ነው የምታስፈርሙት? ምንድነው የምታስፈርሙት? ላያችሁ እኮ ማለት ነው ፉል ስኳድ ይዛችሁ ቤንች ተጫዋች ለማስፈረም የምትንቀሳቀሱ ነው የምትመስሉት። እናንተ ከቶትናም ጋር ተወዳድሮ ተጫዋች ማስፈረም አቃታችሁ። አቤት ቀጣይ አመታችሁ ታየ። አቤት በመድኃኒዓለም ኢኒዮስ ጭራሽ ብላችሁ ቶትናም ከእጃችን ላይ ተጫዋች እንዲነጥቅ አደረጋችሁ። ማቴዎስ ፈርናንዴዝ ወደ ቶትናም ሄዱ ይጎ ተባለ። ይህ ያሳፍራል፣ በጣም ያሳፍራል። በእውነቴን ነው የምላችሁ። እንዴት ቶትናም እኔ ከቶትናም አንሳችሁ ነው? ለምን ክለባችንን ታሰድባላችሁ? በመድኃኒዓለም እኔ በጣም ነው የተናደድኩት። እኔ በዚህ ዝውውር ማለት ነው ሂርዊጓን ነበር ስጠብቅ የነበረው። ብዙ መናገር መፈልጋቸው ነገሮች ነበሩ። ስሙ እንኳን ከቶትናም ጋር ሲያያዝ ማለት ነው ቶትናም አቀርባለሁ ሲል ውድ እኮ ስለጠሩ ነው ዌስትሃም ምናምን እንደ ይሁን የፈለገ ይሁን። ይሄ የዝውውር መስኮት ወሳኝ የዝውውር መስኮት እንደሆነ ሁላችሁም ታውቃላችሁ። ከኛ በላይ ደግሞ ጠንቅቀው ኢኒዮስ ያውቃሉ። ግን ደደብ ስራ ነው እየሰሩ ያሉት። ወደፊት ለሚኖሩት ሲዝኖች በቃ ይሄ ላይክ እንደ መሰረት ድንጋይ ነው ይሄኛው የዝውውር መስኮት ማለት ነው። ግን ይሄው የሚሰራውን ተመልከቱ። ቶትናም ማለት ነው ከእጃችን ተጫዋች መንጠቅ ጀመረ። ይሄ ያሳፍራል። ልጁ ዩናይትድ መጫወት ይፈልግ ነበረ። እንደው ዩናይትድ መጫወት የማይፈልግ ተጫዋች አንፈልግም። እንደዚህ ቡድን አትሰራም። እንደዚህ ቡድን ልትገነባ አትችልም። ይሄው ደግሜ ልንገር፣ ይሄው የሚፈልገውን ልጅ እያሳጣህን ነው። እንግዲህ ዩናይትድ ከፈርናንዴዝ ጋር መጥቶ መጣመር የሚፈልገውን ልጅ እያሳጣህን። ምንድን ነው የምትሰሩት? እሺ ቆይ ማንን ነው የምታመጡት ከዚህ በኋላ? ሌሎቹስ ተጫዋቾች እንዴት ነው የሚመጡት? ተጫዋች የማይመርጠው ክለብ እየሆነ እኮ ነው ክለባችን። ምንድን ነው ይሄ? ያሳፍራል፣ በእውነት ያሳፍራል። እኔ አንደርሰንን ስናጣ ኦኬ እሺ ብዬ እንደው በተለያዩ ጉዳዮች አክሴፕት ላደርገው ችያለሁ። ይሄን ልጅ ግን እንደው ከሱ ጋር ሊቀራረብ የሚችል ፕሪሚየር ሊግ ላይ ልምድ ያለው አንድ ተጫዋች ይሄ ነበረ። ይሄው የምትሰሩትን ስራ ይሄ ያሳፍራል። እሱ ብቻ ደግሞ አይደለም። ይኸውላችሁ መሀል ሜዳ ምን ያህል እንደሚያስፈልገን ታውቃላችሁ። የሚያስፈልገን መሀል ደግሞ አቬሬጅ መሀል ሜዳ ተጫዋች አይደለም የሚያስፈልገን ማለት ነው። ቹዋሜኒን ልታመጡ ኧረ እባካችሁ። ማቴዎስ ፈርናንዴዝን በቶትናም እየተቀማችሁ ቹዋሜኒን አረ በመድኃኒዓለም አረ ኢኒዮስ አረ ነቃ በሉ። እኛን አታቃጥሉን። አስፈላጊ የዝውውር መስኮት ነው። እኔ ቹዋሜኒ እሺ እናያለን ብቻ። እኔ ምንም መናገር አልፈልግም። እኔ ከዚህ በላይ በእውነት ይሄ ያሳፍራል። ማቲያስ ፈርናንዴዝ ቱ ቶተንሃም ሆትስፐር ሂር ዊ ጎ ተብሏል። እንግዲህ ለኢኒዮስ ስስ ልብ ያላቸው የዩናይትድ ደጋፊዎች እስቲ ወጣ በሉና ስለ ኢኒዮስ ስትራቴጂ ንገሩን። ማንቸስተር ዩናይትድ ከፍተኛ የሆነ ክፍተት ባለበት በመሃል ሜዳው ቦታ አንድም ተጫዋች እስካሁን ድረስ አላስፈረምም። ካዝሚሮን በነፃ ለቋል። አሁን ደግሞ ኡጋርቴ እስከ 9 ወር ተጎድቷል። እንግዲህ በማን ሊጫወት እንደሆነ አላውቅም። ኢሊዮት አንደርሰን ወደ ማንቸስተር ሲቲ ሂርዊጎ ተብሏል። ሳንድሮ ቶናሊን ማስፈረምም አይፈልግም። አሁን ደግሞ ማቲያስ ፈርናንዴሽም ወደ ቶተንሃም ሆትስፐር ሂርዊጎ ተብሏል። ስለዚህ ኢኒዮሶችም አይሆኑም፣ አንበጣ ናቸው። እነዚህ ቢዝነስማን ናቸው። ስለ ክለቡ ምንም የሚያስቡት ነገር የለም። ማንቸስተር ዩናይትድ ሚኒመም 3 የመሃል ሜዳ ተጫዋች አስፈርማለሁ ብሎ እንግዲህ እስካሁን አንዱን ያስፈረመው፣ አንዱም ደግሞ 3ኛ ተመራጭ የመሃል ሜዳ ተጫዋች ነው፣ ኤደርሰን ማለት ነው። እስቲ ወጣ በሉና አስረዱን። እስቲ ስለ ኢኒዮስ ስትራቴጂ በደንብ እንድታስረዱኝ ስለምፈልግ ነው። ለኢኒዮሶች ስስ ልብ የለኝም። እኔ ለዩናይትድ ብቻ ነው ስስ ልብ ያለኝ። ስለዚህ ባለሀብቶቹም ኢኒዮሶችም መውጣት አለባቸው። ኢኒዮስ አውት፣ ግሌዘርስ አውት። ክለቤን የመነገጃ ቦታ ነው ያደረጉት። የእግር ኳስ ክለብ አይመስልም። እንግዲህ ማንቸስተር ዩናይትድ ከዛ ሁሉ ችግር ውስጥ ወጥቶ አሁን ተጫዋች ያስፈርማል ብለን ስንጠብቅ 3ቱ ተቀዳሚ ተጫዋቾች እስካሁን ድረስ መፈረም አልቻሉም። 2ቱ ደግሞ ወደ ሌላ ክለብ ሄዷል። እስቲ እናያለን። ሐሳባችሁን ግን መስማት እፈልጋለሁ። ሰበር! ማቲያስ ፈርናንዴዝ ወደ ቶተንሃም
ሂር ዊ ጎ ተብሏል። በስፋት ከማንቸስተር ዩናይትድ ጋር ስሙ ሲያያዝ የቆየው ፖርቹጋላዊ የዌስትሃም አማካይ ቶተናሞች 85 ሚሊዮን ፓውንድ የዝውውር ሂሳብ በማቅረብ ተጫዋቹ የግላቸው ማድረጋቸው ተረጋግጧል። ማንቸስተር ዩናይትዶች ለዚህ ተጫዋች የተጠየቀውን ሂሳብ ለመክፈል ባለመፈለጉ ምክንያት ተጫዋቹ ማንቸስተር ዩናይትድን ቢመርጥም ነገር ግን የዲዘርቢውን ቶተናም ለመቀላቀል ጫፍ ላይ መድረሱንና ዝውውሩም እንደተረጋገጠ ፋብሪዚዮ ሮማኖ እና ዴቪድ ኦርንስቲን አረጋግጠውልናል። ስለዚህ አስደንጋጭና ያልተጠበቀ ዝውውር እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ማቲያስ ፈርናንዴዝ ወደ ቶተናም ሂር ዊ ጎ ይሁን። እስኪ ቶናሊን አንከፍልም አሉ፣ አንደርሰንን አንከፍልም አለ። ይሄው ማቲያስ ፈርናንዴዝንም አንከፍልም ብሎ ቶተናም ከፍሎ ሂር ዊ ጎ አስባለ። ምንድን ነው? ምን ሊያደርግ ነው? የትኛውን ተጫዋች ሊገዛ ነው? እሺ ንገሩኝ እስኪ። አሁን እኔ እነዚህ በጣም ይቀልዳሉ። አራ ዲዘርቢን ያዙት የአራዳ ልጆች፣ ግራም ያጋባ ነው። ከማንቸስተር ዩናይትድ ጋር ተናንቆ እንግዲህ ማቲያስ ፈርናንዴዝን 21 ዓመቱን የመሃል ሜዳ ነበልባለ ፖርቹጋላዊውን ዱብ አድርገውታል ማለት ነው። 85 ምናልባት ስፐርስ እንግዲህ ሪከርዱን የራሱን ማለት ነው ሰብሯል እየተባለ ነው። ፋብሪዚዮ ሮማኖ ነው ማመን ከባድ ሆኗል። ባለፈው 130 ብሎ 130 ብለን እኛ ባለው ኤሊዮት አንደርሰን ቪዲዮ ሰርተን ኤዲት አድርጎ 116 አደረገው። ጉድ ነው ያራዳ ልጆች። ለማንኛውም አሁንም እንግዲህ ማቲያስ ፈርናንዴዝን ዱብዳ አድርገውታል። ዲዘርቢ ክለብ ቀጣይ ዓመት ነበልባል ሆኖ ከችሊን ነው ጎብይ በያዥ ለገናሽ ተጫዋቹን እያተራመሰው ነው ምን ይሄን አስገራሚ ተጫዋች እንግዲህ ግላቸው ማድረግ ችሏል። አዎ ስፐርስ መመለስ አለበት። ቶፕ 6 ክለቦች ውስጥ መካከል አንዱ ስፐርስ ነው። መመለስ አለበት ወደ ቦታው። ጠንከር ብሎ ማየት መቻል አለብን። ያራዳ ልጆች ራሱን እጅግ በጣም እያጠናከረ ነው የሚገኘው ማለት ነው። ይበላል በገንዘብ ይጠጣል በገንዘብ። ይህንን ተገንዘብ ኦማር ቤራዳ ራትክሊፍ፣ ይህንን ተገንዘብ። በቃ እኔ አሁን ግራ እየገባኝ ነው። የቀጣይ ዓመታችንን የሚወስነው የክረምት ዝውውራችን ነው። አምናን ኩኛም ባናስፈርም መቀመቅ ወርደን ነበር ዘንድሮ። አሁን ምን አሌክስ ስኮት አይፈርምም፣ የታወቀ ነው። በረሞት ይፈልጓል። በዛ ላይ 80 ምናምን ነው እሱ። ቹዋሚኒ ደሞዙ በደሞዙ ምክንያት አይመጣም። ቶናሊን ያው ነው። ምንድን ነው መሸጥ ያለበት? ይሸጥ አይደለም። ራሽፎርድ እየቀጠለ ነው። ኡጋርቴ እየቀጠለ ነው። ምንድን ነው? እሺ ማንን ነው የምናመጣው? እኛ ማናቸው? እናንተ የምታዩት አለ። አሁን የ18 ክርስቲያን ኮሮስኮ የሚባለውን ይዘልን ቀጥል ነው። አምና ቀጣነት ይኸው ሂር ዊ ጎ ተብሎ ተከላከልን። አሁን ፈርናንዴዝ ዩናይትዶች እንግዲህ አሁንም ሌላ ሬስ ተሸንፈዋል ማለት ነው። ተጫዋች ለማስፈረም ማለት ነው። ማቲያስ ፈርናንዴዝ ወደ ቶተንሃም እንግዲህ በሂር ዊ ጎ ተረጋግጧል ማለት ነው። 85 ሚሊዮን ፓውንድ ቀጥተኛ ፊ ቶተንሃሞች እንደሚከፍሉ ማረጋግጠውላል ማለት ነው። እና የሚገርም ዜና አሁንም ማንቸስተር ዩናይትድ ቀድሞ አብሮች ያደረገው ልጅ ደግሞ መጥቶ ሌላ ክለብ ሲወስድበት ነው። እና ደግሞ ይሄ ፖሊሲን የተረዱት እንደሆነ አልገባኝም። ማርኬቱን እንግዲህ ያው ዋጋ አላቸው ቬስ ተጫዋቾቹ እና ከዋጋቸው በላይ ነው የሚጠራው፣ ምንም ጥርጣሬ የለው። ነገር ግን እሱ ታሳቢነቱ ከከተት ጨምሮ ደግሞ ማርኬቱ ማየት አለብህ። ምርጫ አለኝ ወይ? አንድ ተጫዋች አሁን ቫሉዌሽን አወጥተህ ከዚህ በላይ አላስፈርመውም ካልክ ያለህን ምርጫ ማየት አለብህ ብዬ ነው ማስበው። ነው የእነሱ ምርጫቸው ደግሞ እንዲህ እያለ እየጠፋባቸው ነው። በሌላ ፕሪሚየር ሊግ ዜናችን ልከትላችሁ የሚፈልገው አዩብ ባዲ ጉዳይ ማለት ማንቸስተር ሲቲ ኦፈር ለማድረግ እንግዲህ የተዘጋጀ እንደሆነ የተነገረ። ከዛም አልፎ ግን ይሄ ልጅ እንግዲህ ምናልባት ሊል ቤት 1 ዓመት የሚቆይበት ወይ ደግሞ ማንቸስተር ሲቲ ቤት መጥቶ መጮት የሚችልበት ሁኔታ ደግሞ ለመፍጠር የሞከሩ ሲባል ተረጋግጦ የቀረው ሚድፊልደር እንግዲህ አይበስ ቶናሊ ነው ወይ ደግሞ ብሩኖ ጊማሬሽም እዛ የተባለ ነው። አርሰናል ምናልባት የገባበት ምናልባት እሱ ላይ መሳተፍ ያላችሁ ምርጫ ማለት ነው። ኒካስል ሁለቱ ሚድፊልደሮች ጋር ኒካስል ደግሞ በጣም ብዙ ብር ይጠይቅ ያለው ከዚህ በላይ ማለት ነው። እንዴት እሱን ለመክፈል አላማ አድርጋችሁት ከሆነ ጥሩ ነው በጣም። ነገር ግን እሱንም አልከፍልም የምትሉ ከሆነ በጣም ከፍተኛ ችግር ውስጥ የምትገቡት። ከዛ ውጭ ደግሞ በዩናይትድ ቤት ማለት ነው እንግዲህ ማርከስ ራሽፈርድን ለጊዜው መልሶ ኢንተግሬት ለማድረግ እንግዲህ ወደ ቲሙ አስቧል ተብሏል ማለት ማርከስ ራሽፈርድ እንግዲህ ማንቸስተር ዩናይትድን ማለ ለብሶ ልናየው እንችላለን። ነገር ግን ኢንተግሬት አድርገው ቲም ትሬኒንግ እየሰራ ምናልባት አንዳንድ ኦፈሮች የሚመጡ ከሆነ ሁለቱ ፓርቲ እንግዲህ ያወራበታል የተባለው በመሀል የሚመጣ ከሆነ ማለት ነው። ከዛ ውጭ ላለው ደግሞ ያው የአማድ ዲያሎ ጉዳይ ነው። አማድ ዲያሎ በጣም ብዙ ክለቦች እንደሚፈልጉ ይታወቃል። ዓለም ዋንጫ ላይም ከኢቮሪ ኮስት ጋር አሪፍ ነገር እየሰሩ ነው። ነገር ግን
ማንቸስተር ዩናይትዶች አማድ ዲያሎ ለሽያጭ እንደማይቀርብ በግልጽ አረጋግጠዋል ማለት ነው። ከዛ ውጭ ባለው ደግሞ እንደነገርኳችሁ የቶናሊ ጉዳይ ላይ ዝም ብለው አሉበት። ብሩኖ ጊማሬሽ ጋር ብዙ ሲወራ አልሰማንም። ከዚህ በኋላ ምናልባት በሰፊ ይገባሉ ወይ እናያለን። ፌሊክስ ሜቻ ላይ ግን ፊታቸውን አዙሯል የሚባል ነገር ዛሬ ዜና ወጥቷል። ምናልባት ፌሊክስ ሜቻ ለማስፈረም ነው ይህንን ያደረጉት። እስቲ ዊልሲ እንግዲህ ግን ምርጫቸው እንደዚህ የተባለ እየቀነሰባቸው ነው እና ፌሊክስ ሜቻ ራሱ የሚፈልጉ ክለቦች ሊመጡ ይችላሉ እና ዋጋው ከፍ ሊል ይችላል። እሱንም እንግዲህ ዋጋው ከፍ አለ ተብሎ ሊክቶ ይችላል የምናየው ይሆናል። ብቻ አስቸጋሪ ነገር ውስጥ ዩናይትድ ምናልባት እንዳይገባ ራሱን አሁን ቶሎ ስናፕ በማድረግ ምናልባት የሚኖርበት ሲቹዌሽን ውስጥ ሊገባ ይችላል። ስለዛ ነቃ ብለው ቢንቀሳቀሱ ባይኔ እኔ ምናልባት አይ ቲንክ ፌሊክስ ሜቻ ዛሬ በደንብ ሲወራሰ ነበር ወደ እሱ ለሙሉ ፊታቸውን ሊያዞሩ ይችላሉ ማለት ነው። የሲቲ አካዳሚ ፕሮዳክት ነው። በጣም ጽድት ያለ ልጅ ነው። እሱንም ማስፈረም የሚችሉ ከሆነ ግን ማስፈረም ግዴታ የልባቸዋል እንደሚታወቀው። ብቻ እናንተ ሀሳብ ምን ይመስላል? ሀሳቦች ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ይደረግ ወደ ቪዲዮ ፕላስ ተመጫ እንዳይረሳ ያመድ ጊዜ ረዳ ያመጣችሁ። ቀጣይ እስከነገናኝ ድረስ በቻችሁ። ሰበር ዜና በማንቸስተር ዩናይትድ በጥብቅ ሲፈለግ የነበረ እንዲሁም ደግሞ ማንቸስተር ዩናይትድን ይቀላቀላል ተብሎ ብዙዎቻችን ስንጠብቀው የነበረው ደሃመርስ በመድፎቹ ስታም ዩናይትዶች ቤት እጅግ በጣም አስገራሚ ጊዜ ያሳለፈው ማቲያስ ፈርናንዴዝ በ85 ሚሊዮን ፓውንድ የዲዘርቢውን ቶተናም መቀላቀሉ ተረጋግጧል። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜኖች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ቀጣይ ዓመት ወረድን ጋይስ። አኡዙ ቢላ ከቶትናም ጋር ተፎካክሮ ተጫዋች ማስፈረም ያቅተን የበክት ማቲያስ ፈርናንዴዝ ወደ ቶትናም ሂርዊጎ ተብሏል። ቶትናም ጋር ተፎካክሮ ተጫዋች ማምጣት ያቅተን ወረድን ቀጣይ ዓመት። ብዙ አይነት የንፍጣም ልጅ ደደብ ልታይ ትችላለህ፣ ግን ከዚህ ልጅ አይብስም። አንተ እከክነ ሲጀመር እከክ ቤት ነው የሄድከው። አሁንም ያለው እያከክ ነው። ኑሮህን ላሻሽል ባልኩኝ ደህና ነገር አምጥቼ ላሳይ ባልኩኝ እኔን ሂድ፣ ችግር የለውም ቀጣይ ዓመት ዋንጫውን በልቼ ሚዜ ሳረጋ አርፈህ ትቀመጣለህ። እሺ አሁን ስላልፈለግነው ነው ምናምን ብለህ አትሰክስ። በቃ አሁንም ችግር የለውም ሻሽዬ፣ እንደለመድከው ኡጋርቴን እንዲህ ናይት ክለብ በር ላይ የተቀቀለ እንቁላል ሲሸጥ አይደለ አምጥተህ ተጫዋች ነው ብለህ የፎገርከው። አሁንም እንደዛ አይነት ፎጋሪ ወይ የመን ፍየል ጠባቂ ወይ የሆነ ይዘመተህ ታምታታን ሱሪ ታለብሳታለህ እንጂ እንደዚህ እንደ ቀልድ አንተናቲ ቶተናም ይቀማል። እኛ እንዳንገዛው ተንቀልቅለ ልክ የሆነ ቶተናም የሚገባ ከሆነ ለምን አባት ጣልቃ ገባብን? ጉዳዩን ይዘነው አልነበረ? ቶተናም ይቀማሻል። አሁን ስላልፈለግ ነው የምትሉትን አውቀዋለሁ። ወላሂ በጣም እንደፈለጋችሁ ታውቃለሁ። በስንት ነበር የፈለግከው? ምን በኪሎ ምናምን ወይ ደግሞ እስከ ካሳቶን እንዲለክተ 50 ብር ከዛ ወደ ላይ 40 ብር ምናምን እንደዛ ነበር የፈለግከው። 85 ሚሊዮን አሁን እየተጠሩ ባሉት እኮ ተጫዋቾች ምርጡ እኮ ነው ዋጋ። በዛ ላይ 21 ዓመቱ እሰይ ግርጣ። ኢኒውሶች ሽንፈታቸውን በይፋ አውጀዋል። ከመሸ እጅግ በጣም አስደንጋጩና ሰበሩ ዜና ተሰምቷል። ፋብሪዚዮ ሮማኖ ምሽት ላይ እጅግ በጣም ሰበርና አስደንጋጩን ዜና አብስሯል። ማቲያስ ፈርናንዴዝ ወደ ቶትናም የሚያደርገውን ዝውውር አጠናቋል። ሂር ዊ ጎ ብሎ ፋብሪዚዮ ሮማኖ አረጋግጦታል። ማንቸስተር ዩናይትድ በዚህ ክረምት ሊያስፈርማቸው ቁጥር 1ና ቁጥር 2 የያዛቸውን አንደርሰንና ማቲያስ ፈርናንዴዝን በማንቸስተር ሲቲና በቶትናም ተነጥቋል። ኢኒውሶች አሁንም በማንቸስተር ዩናይትድ ሽንፈታቸውን አረጋግጧል። መሸነፋቸውን ቀጥለዋል። የዚህ የክረምት ፕላናቸውን በሙሉ ተነጥቀዋል። ተሰማችሁን ሀሳብ አካፍ